እንደቀጠሉ ረሃብ አለ የኑሮ ውድነቱ እጅግ በጣም የተባባሰ ነው የመጣው የቱ ጋር ነው ኢትዮጵያ መስመሯን ስታው ወደዚህ የገባችው ባንተ እምነት አብይ ከመጀመሪያው መስመር ላይ አልነበረም ታስታውስ እንደሆነ ገና የወዴድ ሳይሆን ያው ድርድር ነበር እኛ እንደዳደ ነበር ከህዋቶች ጋር ስልጣን እንደሚለቁ ማዕከላዊ ስልጣን እንደሚለቁ ስም ላይ ከደረስን በኋላ ማይሆን የሚለው ሲል የአብይ ስም ሲመጣ አናግሬው ነበር ለኔ ግልጽ ነበር ኢትዮጵያ ከኢህአዴግ አገዛዝ ከኢህአዴግ አንድ ፓርቲ አገዛዝ ወደ መድበለ ፓርቲ ወደ ዲሞክራሲያዊ ስርዓት መሻገር ነበረባት ከዛ ውጪ ሌላ አማራጭ ወደ ግጭት ማይደርስ ያለው አማራጭ እሱ ብቻ ነበር ገና ስልጣን ሳይዝ ገና ስሙም ሳይታወቅ ለኔ በጣም ግልጽ ነበር ከሱ ጋር ከነበረኝ ውይይት ዲሞክራሲያዊ ስርዓት የመገንባት ፍላጎት እንደሌለው አምባገነናዊ ስርዓት በተካ አንድ ፓርቲ ወደ አንድ ግለሰብ ማሻገር ህልም እንዳለው ፕላን የለውም ህልም እንዳለው ለኔ ግልጽ ነበር ለዛ የተቃወምኩት በወቅቱ ግን ሰው የሚያየው ነገር የለውጥ ስሜቱ ወያኔ ብቻ ተጥፋ እንጂ ማንም ይምጣ የሚለው ስሜት በጣም ነገር ስለነበረ ሰው ማሳመን አልቻልኩም መጀመሪያ ወዴሮችን ማሳመን አልቻልኩም ቀጥሎ ህዝቡ ማሳመን አልቻልኩም ስለዚህ አቆምኩ እንጂ ለኔ it was very clear መጽሐፉ ውስጥም ታያለህ አሁን ግን ወደ ዲሞክራሲ የመመለስ እድሉ አለ አገር ውስጥ ያሉ ተጨባጭ ሁኔታዎችን ከግምት ማስገባት ፈልጌ ነው ጦርነቶች አማራ ክልል አሁን በስፋት እየተካሄዱ ነው ኦሮሚያም ክልል በቅርቡ ከጃልሰኝ ጋር ስምምነት ቢፈረምም አሁንም ጦርነት አለ የትግራይ ክልል የፕሪቶሪያ ስምምነት ሙሉ በሙሉ ተግባራዊ አልሆነም አገሪቱን ወደ መስመር ባንተ እምነት የመመለስ እድል አለ ቢጠብም እድል አለ ግን አሁን በናቢ በያዙት አመለካከትና ትምክተኛነት ወደ መስመር መመለስ የሚችሉ አይመስለኝም ምክንያቱም ኢትዮጵያን አይረዷትም ኢትዮጵያ ብቻ ሳይሆን መልቲ ናሽናል ሆነ መልቲ ኤትኒክ ሆነ ሀገርን በአሁን ባለው የዓለም ተጨባጭ ሁኔታ እና ኢትዮጵያ ባለችበት ተጨባጭ ሁኔታ አይረዱም ለመረዳትም ፍላጎት የላቸው እነሱ በያዙት አመለካከት ወደ መስመር መመለስ አንችልም ግን ዝም ብለን እንመለከታለን ዝም ብለን ደግሞ አንመለከትም ሀገራችን ነው ህዝባችን ነው የለፋንበት ነው እድሜያችንን ያጠፋንበት ነው we are not going to let them take us down ራሳቸው ብቻ ሳይሆን ሀገር ይዘው ሊወድቁ ነው ስለዚህ እኛው ደግሞ ለመመለስ እንችላለን ኢትዮጵያ ህዝቦች መመለስ እንችላለን ወደ መንገድ እንችላለን እነሱን ግን ይመልሱናል ብለን የምንጠብቅ ከሆነ ካለፉ 6 አመት አገሪቷን ከከተቱበት መከራ ወደ ባሰበት ነው ይዘው እየሄዱ ያሉት የኦፌኮም አባል ያው ቀጣዩ ምርጫ ብዙ ሩቅ አይደለም ስለዚህ በኢትዮጵያ ፖለቲካ ውስጥ ቀጣይ የሚኖር ሚና ምንድነው ቀልጣፋ ሚና ይኖረኛል እኔ አሁን መናገር መጻፍ የጀመርኩት በጣም አደገኛ ሁኔታ ውስጥ ነው የገቡት እነኚህ ልጆች ቶታል ኢግኖራንስ እና አሮጋንስ የበልጽግና ሰዎች አብይና በአካባቢ ያሉ ሰዎች ቶታል ኢግኖራንስ እና አሮጋንስ ይሄ ነው የማይባል ጥጋብ ውስጥ ገብተዋል ጥጋብ ደግሞ ጆሮአቸውንም አይምሯቸውንም ዳፍኖታል ይሄ ለነሱ ለሀገርም አደጋ አለው ስለዚህ ማድረግ ፈልገው ነው we need to have conversation ሊኖረን ይገባል በተለይ ደግሞ ምን እያደረጉ መሰለ እኛንና የትግራይን ሲመቱ የአማራን ፖለቲካ ካምፓኒ ተጠቀሙት አሁን ደግሞ ከአማራ ጋር ሲጋጩ ኦሮሞስ ተወሽቀው በኦሮሞ ፍለፊት እየያዙ በኦሮሞነት ስም አማራን ለመምታት ይፈልጋሉ ይሄ ኢትዮጵያን ለከፍተኛ አደጋ ነው የሚያደርሳት የኦሮሞ ህዝብ አይፈልግም የኦሮሞ ህዝብ ትላንትና ከአማራ ውስጥ በወጡ ገዢ መደቦች ሲጨቆን ታግሏል ከትግራይ በወጡ ታግሏል የታገለው ግን አንድ አምባገነን ስልጣን ላይ ወጥቶ በሱ ስም ትግራይ እንዲመታ አማራ እንዲመታ አይደለም እኛ ከአማራ ጋር ከትግራይ ጋር ከሶማሌ ጋር ያሉን የፖለቲካ ልዩነቶች አሉ እነኛ ልዩነቶች በክርክር በድርድር በመፍታት ለኛም ለሁሉም የምትሆንን ኢትዮጵያን መመስረት ነው ፍትሃዊ ዲሞክራሲያዊ ፌደራላዊ ኢትዮጵያ መመስረት ነው እንጂ አሁን አንዱ በተለይ እንደኔ አይነት ሰዎች ተሰሚነት ያለ ሰዎች ዝም ካል የኦሮሞ ማህበረሰብ ስሜት በመቆርቆር
አማራ ላይ ከአማራ ጋር በሚያደርጉት ጦርነት ለመጠቀም የሚያደርጉትን ማንዣበብ ስላየው ይሄ መክሸፍ አለበት።